ካራካስ ከገባችበት ጥልቅ እንቅልፍ ድንገት ማለዳ ስትነቃ በባግዳድ በትሪፖሊና በሰንዓ ሰማይ ላይ የታየውን አይነት የተበከለ ጭስ እየተነፈሰች ነው። በላቲን አሜሪካ በውቧ ቬንዙዌላ ታሪክ ራሱን እየደገመ ይመስላል። አሜሪካ በኢራቅ በሊቢያና በየመን ጦር መዛ ጣልቃ የገባችበትን ሁኔታ ዛሬ በላቲን አሜሪካዋ ሀገር ያደሰች ይመስላል። በካራካስ አውራ ጎዳናዎች ላይ የሚሰማው የቦምብ ፍንዳታና ዝቅ ብለው የሚበሩ የጦር ጀቶች ድምፅ ዓለም ከዚህ ቀደም በመካከለኛው ምስራቅና በአፍሪካ ያየውን የአገዛዝ ለውጥ ቲያትር ዳግም ወደ መድረክ መልሶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦር ሰብቀው ያሻቸውንም ለማድረግ ወደ ሉዓላዊቷ በነዳጅ ሀብት በበለጸገችው ሀገር ቬንዙዌላ ገብተዋል። ትራምፕ የቬንዙዌላው መሪ ኒኮላስ ማዱሮ እና ባለቤታቸው በቁጥጥር ስር መዋላቸውን በኩራት አውጀዋል። የቬንዙዌላ ሰማይ ግን እንደ ኢራቅና ሊቢያ ሁሉ ጥቁር ጭስ አፍኖታል። የሲሞን ቦሊቫር ምድር ዛሬ በመስቀለኛ መንገድ ላይ ትገኛለች። አሜሪካ ወደ ቬንዙዌላ ገብታ በከተማው የሚገኘውን ፊዮርቴቲዮና በተባለው ወታደራዊ ካምፕ ላይ ጥቃት ፈጽማለች። የታጠቁት የአሜሪካ ልዩ ኃይሎች ቁልፍ የሆኑ የመንግስት ተቋማትን ተቆጣጥረዋል። ቁልፍ የተባሉ ቦታዎችም በአየር ላይ መሳሪያዎች ተደብድበዋል። አሜሪካ ባለፉት ጊዜያት በዲፕሎማሲ ጫና በከባድ የኢኮኖሚ ማዕቀብና በ2019 ደግሞ ለዋን ጓይዶ እውቅና በመስጠት የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ለመጣል ያልፈነቀለችው ድንጋይ አልነበረም። የዛሬው ወታደራዊ እርምጃ ግን አሜሪካ ለዓመታት ስታካሄድ የቆየችው የጠነከረ ማዕቀብ መክሸፉንና ወደ ቀጥተኛ ወረራ መሸጋገሯን ያሳያል። ትራምፕ በሰጡት መግለጫ ግን ለቬንዙዌላ ሕዝብ የገባነውን ቃል ዛሬ አጽንተናል ሲሉ የአሜሪካን የቆየ ፍላጎት በይፋ አሳውቀዋል። ይህ የአሜሪካ እርምጃ አዲስ ቢመስልም ከጀርባው ግን ለዘመናት የዘለቀ ታሪክ አለው። አሜሪካ ላቲን አሜሪካን እንደ ጓሮ በሯ ነው የምታያት። ከሁጎ ቻቬዝ ስልጣን መያዝ በኋላ ቬንዙዌላ የአሜሪካ ዋነኛ ጠላት ሆና ቆይታለች። ዋሽንግተን ዛሬ በካራካስ ላይ ጦር የሰበቀችውና ማዱሮን ከቤተ መንግስታቸው አውጥታ ያሰረችው በድንገት አይደለም። ከዚህ እርምጃ ጀርባ እልፍ አላፍ ምክንያቶች አለኝ የምትል ናት። ዋሽንግተን ኒኮላስ ማዱሮንና ከፍተኛ የጦር መኮንኖቻቸውን የፀሐይ ካርቴል ኦፍ ዘ ሰን የሚል ዓለም አቀፍ የአደንዛዥ ዕፅ አዘዋዋሪ ቡድን ይመራሉ በሚል ለዓመታት ስትከስ ቆይታለች። አሜሪካ ይህ ቡድን በቶን የሚቆጠር አደንዛዥ ዕፅ ወደ ግዛቴ እያስገባ ወጣቶቼን እየፈጀብኝ ነው፣ ይህ ደግሞ በፍጹም የማይሆን ነው ትላለች። ከአሜሪካ ጣልቃ ገብነት ጀርባ ሌላም ምክንያት አለ። የነዳጅ ሀብት። ቬንዙዌላ በዓለም ግዙፍ የነዳጅ ክምችት ያላት ሀገር ብትሆንም ማዱሮ የአሜሪካን ኩባንያዎች በማባረራቸው ሳቢያ ዋሽንግተን ምቾት አልተሰማትም። ይህንንም ለመቀልበስ ዳግም ለመቆጣጠር ቆርጣ ተነስታለች። አሜሪካ ቬንዙዌላ ላይ ያላት ክስ በዚህ ብቻ አያበቃም። ማዱሮ ከሩሲያ ጋር ወታደራዊ ስምምነት በማድረግ የሩሲያ የጦር ጀቶችና መርከቦች በቬንዙዌላ እንዲሰፍሩ መፍቀዳቸውን ለዋሽንግተን ትልቅ የደህንነት ስጋቴ ነው ትላለች። ፕሬዝዳንት ትራምፕ የሞንሮ ዶክትሪንን ዳግም በማንሳት የሩሲያና የቻይናን ተጽዕኖ ከአሜሪካ አቅራቢያ ጠራርጎ ለማውጣት ወስነዋል። ይህ በእንዲህ እንዳለም በጁላይ 2024 የተካሄደው ምርጫ በማዱሮ የተጭበረበረ በሚል አሜሪካ ውጤቱን አልተቀበለችውም። አሜሪካ ተቃውሞውን ኤድሞንዶ ጎንዛሌዝን እንደ እውነተኛ የሀገሪቱ መሪ እውቅና ሰጥታለች። ማዱሮን በኃይል በማስወገድ ዴሞክራሲያዊ ስርዓት ለመገንባት በሚል ሽፋን ጦርን በሀገሪቱ ሰብቃለች። በቬንዙዌላ ባለው የኢኮኖሚ ውድቀት ምክንያት በሚሊዮን የሚቆጠሩ ዜጎች ወደ አሜሪካ ድንበር ተሰደዋል። ይህ ስደት በአሜሪካ የውስጥ ፖለቲካና ደህንነት ላይ ከፍተኛ ጫና በመፍጠሩ ትራምፕ ችግሩን ከመሰረቱ ለመፍታት በሚል ማዱሮን ማስወገድ ብቸኛው መንገድ ነው ብለው ትራምፕ አምነዋል። ለዚህም ነው ጦር ሰብቀው ወደ ካራካስ የገቡት።
በዚህ ታሪካዊ ክስተት ዙሪያ የዓለም አቀፍ የፖለቲካ ተንታኞች በሁለት ተቃራኒ ጎራ ተከፍለው ይሟገታሉ። በዋሽንግተን የሚገኘው የአትላንቲክ ካውንስል ዳይሬክተር ጄሰን ማርዛክ በፎሬን ፖሊሲ መጽሔት ላይ ባወጡት ትንታኔ የአሜሪካን እርምጃ ይከላከላሉ። የማድሮ መንግስት ለላቲን አሜሪካ ስጋት የሆነው የአደንዛዥ ዕፅ ዝውውር መናኸሪያና የሩሲያና ቻይና ወታደራዊ መሸሸጊያ ሆኖ ነበር። አሜሪካ ይህንን ስጋት በኃይል መቋጨቷ በቀጠናው ሰላምን ለማምጣት የግድ አስፈላጊ እርምጃ ነው ይላሉ። በተቃራኒው ለአሜሪካን ኮንዘርቫቲቭ ላይ የሚጽፉት ዶንግ ባንዶ አሜሪካን ያስጠነቅቃሉ። አሜሪካ በአፍጋኒስታን በኢራቅና በሊቢያ የሰራችውን ስህተት በቬንዙዌላም እየደገመች ነው የሚሉ ናቸው። እንደ ባንዶ ክርክር መሪን በኃይል ማስወገድ ቀላል ቢሆንም የሚፈጠረውን የስልጣን ክፍተት ፓወር ቫኪዩም ሀገሪቱን ወደማያልቅ የእርስ በርስ ጦርነት ሊከታት ይችላል የሚሉ ናቸው። ይሁንና ይህ የአየር ድብደባ እየተካሄደ ባለበት አስገራሚ ሁኔታ የኒኮላስ ማዱሮና የባለቤታቸው የሲሊያ ፍሎሬስ ሁኔታ በአሁኑ ሰዓት የዓለም መገናኛ ብዙሃን ዋነኛ አጀንዳ ሆኗል። ከካራካስ የሚወጡ መረጃዎች እንደሚያመለክቱት ጥንዶቹ በዛሬው ዕለት በፕሬዝዳንቱ ቤተመንግስት ሚራ ፍሎሬስ ውስጥ በቁጥጥር ስር ውለዋል። ልዩ ኃይሎች ቤተመንግስቱን በከበቡበት ወቅትም ማዱሮ ተቃውሞ ለማሳየት ቢሞክሩም ሁኔታው ግን በፍጥነት በቁጥጥር ስር መዋሉ ተዘግቧል። የመጀመሪያዋ ተዋጊ በሚል ስም የምትታወቀው ሲሊያ ፍሎሬስ ከባለቤታቸው ጋር በመሆን ወደማይታወቅ ስፍራ ተወስደዋል። አሜሪካ ማዱሮን አሳልፋ ወደ ፍሎሪዳ ፍርድ ቤት እንደምትወስዳቸውም እየተነገረ ይገኛል። የኢኮኖሚ ኤክስፐርቱ ክሪስቶፈር ሰባቲኒ በዘ ኢኮኖሚስት ላይ የአሜሪካን እርምጃ በስጋት ያያሉ። የቬንዙዌላ የነዳጅ ኢንዱስትሪ ሙሉ በሙሉ በመውደሙ ትንሳኤው ቢያንስ 10 ዓመት ይፈጃል። ይህም ሀገሪቱን በእርግጥ በሚገባ የሚጎዳ ነው። የነዳጅ አቅርቦት ሰንሰለትን በመጉዳት የዋጋ ጭማሪን የሚያስከትል ነው ይላሉ። ከሞስኮ የሚሰማው ድምጽ ግን የተቃውሞ ነው። ታዋቂው የሩሲያ የውጭ ጉዳይ ተንታኝ ዲሚትሪ ቲሬኒን በአርቲ ኒውስ ላይ ባቀረቡት ጽሑፍ አሜሪካን ዓለም አቀፍ አሸባሪ ሲሉ ጠርተዋታል። በአንዲት ሉዓላዊት ሀገር ጦር መስበቃቸውንም ተቃውመዋል። የቬንዙዌላ ቀውስ የብዙ ዓመታት የፖለቲካና የታሪክ ሽኩቻ ውጤት ሆኖ ቀጥሏል። ማዱሮና ባለቤታቸው ሲሊያ ፍሎሬስ በቁጥጥር ስር ቢውሉም የቬንዙዌላ ጉዞ ገና ረጅምና ፈታኝ መሆኑን ተንታኞች ይስማማሉ። አሜሪካ ከቀደሙት ስህተቶቿ ተምራ ይሆን ወይንስ ቬንዙዌላንም በታሪክ መዝገብ ላይ ሌላኛዋ ሊቢያ የፈረሰች ሀገር ሆና ትመዘገባለች የሚሉ እንቆቅልሽ ጥያቄዎች ይከታተላሉ። የካራካስ ፍንዳታዎች ዛሬ ቢቆሙ እንኳን የቬንዙዌላውያን የወደፊት ዕጣ ፈንታ አሁንም ግራ ገብ ነው። ዓለምም ይህንን በትኩረት ይከታተላል። በቬንዙዌላ ይህ ቀውስ ሀገሪቱን ወደ ተሻለች ቦታ ወስዶ ወደ አዲስ ብርሃን ይፈነጥቃል ወይስ ጥልቅ ጨለማ ውስጥ ይወረውራታል? መልሱን የካራካስ ጎዳናዎች በቀጣይ ቀናት ይነግሩናል።